ፋብሪዚዮ ሮማኖ አረጋገጠ። ማጉዌርና ዩናይትድ ቀጥለዋል። ጤና ይስጥልኝ የስፖርት ቤተሰቦች፣ ይህ ንባብ ስፖርት ነው። ዛሬ ከማንቸስተር ከተማ ከኦልድ ትራፎርድ አዲስና ትልቅ ዜና ደርሶናል። ታዋቂው የዝውውር ባለሙያ ፋብሪዚዮ ሮማኖ ይፋ እንዳደረገው ሃሪ ማጉዌር በማንቸስተር ዩናይትድ ለመቆየት አዲስ ስምምነት ላይ ደርሰዋል። እንደ ፋብሪዚዮ ሮማኖ ዘገባ ስምምነቱ እስከ 2027 የሚቆይ ሲሆን እንደ ሁኔታው ለተጨማሪ 1 ዓመት የመራዘም እድልም አለው። ማጉዌርና የቆመ ኳስ። ይህ ውሳኔ የብዙዎችን ቅንድብ በአግራሞት ከፍ ማድረግ ቢችልም አሁን ባለው የፕሪሚየር ሊግ ነባራዊ ሁኔታ ግን እጅግ በጣም አስፈላጊ ነው። ምክንያቱም በአሁኑ ሰዓት በሊጉ የቆመ ኳስ ወይም ሴት ፒስስ የጨዋታውን ውጤት ለመወሰን ትልቁ መሳሪያ እንደሆነ ሁላችንን የማንዘነጋው ነገር ነው። ማጉዌር ደግሞ በዚህ ረገድ በሊጉ ካሉ ምርጥ ተጫዋቾች አንዱ ነው። በአየር ላይ ኳሶች ያለው የበላይነትና የቆመ ኳስን ወደ ጎል የመቀየር ብቃቱ ለዩናይትድ ትልቅ የጦር መሳሪያ ነው። ሊጉ የቆመ ኳስ ላይ ካለው ትኩረት አንጻር የማጉዌር መቆየት ብልህነት አይደለምን? የቡድን ጥልቀትና ቻምፒየንስ ሊግ። ከዚህም በላይ የቡድን ጥልቀት ወይም ስኳድ ዴፕዝ ወሳኝ ነው። ማንቸስተር ዩናይትድ በሚቀጥለው ዓመት በቻምፒየንስ ሊግ የመሳተፍ እድሉ ከ88% በላይ መሆኑ በኦክታ ሱፐር ኮምፒውተር እየተነገረ ይገኛል። ይህ ማለት በአውሮፓና በእንግሊዝ ፕሪሚየር ሊግ ውድድሮች ብዙ ጨዋታዎች ይኖሩታል። በሁለቱም ግንባሮች ውጤታማ ለመሆን ልምድና ብቃት ያለው አማራጭ ያስፈልጋል። ማጉዌር ባለው ጽናትና ጥንካሬ ለዩናይትድ ተከላካይ ክፍል ፍጹም አስተማማኝ አማራጭ እንደሆነ በዩናይትድ አለቆች ይታመናል። እንግዲህ የማጉዌር ዕጣ ፈንታ በኦልድ ትራፎርድ ተለይቷል። አሁን የእናንተ ተራ ነው። የማጉዌር እስከ 2027 መቆየት በተለይ በቆመ ኳስ ያለውን ጥቅምና ለቻምፒየንስ ሊግ ጉዞው የሚሰጠውን ጥልቀት ስታስቡት ለዩናይትድ ትክክለኛ ውሳኔ ነው? በኮሜንት መስጫ ላይ ተወያዩበት። አዳዲስና እውነተኛ የዝውውር መረጃዎችን በጥልቅ ትንታኔ ለማግኘት ንባብ ስፖርትን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ቪዲዮው ከተመቻችሁ ላይክ እና ሼር በማድረግ ለሌሎች አጋሩ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እንገናኝ። ሰላም።